ወደዚህ ወደ መጣንበት ዓላማ ከመግባታችን በፊት ስሜንና ያለበትን የስራን ሁኔታ እስኪ ገለጠው። አመሰግናለሁ። ስሜ መጋቢ ጳውሎስ አኔቶ እባላለሁ። በሮማ ቃልዮት ቤተክርስቲያን አገልጋይ ነኝ። በዚህ በአገልግሎት ነው አሁንም ያለው እያገለገልኩ ነው። አዎ አመሰግናለሁ የእግዚአብሔር ሰው። በዚህ በትንሣኤ በዓል አካባቢ ወይም በበዓሉ ዙሪያ ላይ አጫጭር 3 ነጥቦችን ነው የሚያነሳውና አንደኛ ነጥብ ላይ የትንሣኤን በዓል ለምንድን ነው የምናከብረው? ኦኬ አመሰግናለሁ። ይህንን ጥያቄ የትንሣኤን በዓል ለምንድን ነው የምናከብረው የሚለውን ጥያቄ ከመመለሴ በፊት ለመላው ለወንጌል አማኞች ለኢየሱስ ክርስቶስ ትንሣኤ በዓል እንኳን በሰላም አደረሳችሁ ማለት እወዳለሁ። በዓሉ ኢየሱስ ክርስቶስን የከፈለውን ዋጋ በስነ ስርዓት በትኩረት የምናከብርበት ጊዜ ይሁን። በመቀጠልም የትንሣኤን በዓል የምናከብረው ሁላችንም አማኞች እንደምናውቀው ኢየሱስ ክርስቶስ የከፈለውን ዋጋ ስጋ ለብሶ መምጣቱን በምድር ላይ የከፈለውን ዋጋ ተገርፈዋል፣ ተመተዋል፣ ተተፍተዋል፣ ብዙ ዋጋ ከፍሏል። ይህም ብቻ አይደለም፣ መስቀል ላይ ተሰቅሏል። አንዱ ለሁሉ ሞታ እንደሚለው እንደ እግዚአብሔር ቃል ኢየሱስ ሞቷል፣ ዋጋ ከፍለዋል። ብቻ አይደለም፣ ተቀብሯል። በ3ኛ ቀን ተነስቷል። ኢየሱስ ባይነሳ ክርስትናም ባልኖራም ነበር። በአደባባይ ኢየሱስን መስበክ፣ ክርስትናን መስበክ፣ ወንጌል መስበክ አንችልም ነበር። ስለዚህ ይህንን የትንሣኤ በዓል የምናከብረው ኢየሱስ ክርስቶስ ስጋ ለብሶ መጥተው ሞተው ሞትን ድል አድርጎ ተነስተው እኛንና አብን ያስታረቀበት ኢየሱስም ከሞት የተነሳበት ዕለትም ስለሆነ ነው የትንሣኤን በዓል የምናከብረው። ተባረክ የእግዚአብሔር ሰው። ሁለተኛ ነጥብ ላይ የሚያነሳው የትንሣኤን በዓል ስናከብር እንዴት ማክበር አለብን? አመሰግናለሁ። እኛ የ21ኛ ክፍለ ዘመን ወይም የመጨረሻ ዘመን ትውልዶች ነን፣ አገልጋዮችም ነን። አሁን የሚያስተላልፈውን መልእክት ለመጨረሻ ዘመን ትውልድ መልእክት እንዲሆን ንቃት እንዲሆን የምንነቃበት ደውል ነው ብዬ አስባለሁ። እና እንዴት ማድረግ ማክበር አለብን የሚለው በእኔም ውስጥ ትልቅ አብዛኛው ጊዜ ሸክም ሆነው ጥያቄ ሆነው ከሚያሳልፍባቸው ነገሮች አንዱ ነው። በዓል ሲመጣ እንዴት ነው ማክበር የሚለውን በክርስቶስ ሞትና ትንሣኤ እያሰብን ማክበር ስንችል ትኩረታችን ምድራዊ ላይ በምንበላው ነገር በምንጠጣው ነገር ላይ እያደረግን ያለ ነው። ሁላችንም እንደምናውቀው በዓሉ ሲመጣ የልደትን በዓል ይሁን የትንሣኤን በዓል ሲመጣ ምንድን ነው የምናርደው? ምንድን ነው የምንበላው? ምን ያህል ነው የምንደግሰው? ማን ነው የሚመጣው? ማን ነው የምንጋብዘው? በሚል በምድራዊ ነገር ባትለናል። የትንሣኤ ጉዳይ የንግግር ብቻ ወይም ሃይማኖታዊ መግለጫ ብቻ፣ ሃይማኖታዊ ስርዓት ብቻ እየሆነ ነው። ሌሎችን የሃይማኖትን ስርዓት ብቻ እያካሄዱን እንላለን። እኛ የወንጌል አማኞችም የወንጌል አማኞችም ወደዛ ስርዓት እየተመለሰን ያለ ነው። ስለዚህ ማክበር ያለብን ኢየሱስ መከራ መቀበሉን እያሰብን፣ ለእኛ ነው መከራ የተቀበለው፣ የተገረፈው፣ መራራ ወምጣጤ የጠጣው፣ የተመተው፣ የተተፋው፣ እስኪ የሚመታው ማን ነው እስኪባል ድረስ የተቀበረው፣ ይህን ሁሉ ዋጋ የከፈለው ለእኛ እስከሆነ ድረስ በዓሉን ስናከብር ያንን ክርስቶስ የከፈለውን ዋጋ በማሰብ ቫሉ በመስጠት ጊዜ በመስጠት ዋጋ በመስጠት እንጂ በማማሞቅ ቤተክርስቲያን ነጭ መልበስ ክፉ ባይሆንም፣ ድራማ መስራት ክፉ ባይሆንም፣ ጭውውት ማድረግ ክፉ ባይሆንም ለልጆቻችን ድራማ እያስተላለፍን ነው። ሰጋለሁ፣ ስጋቴን ነው አሁን የምናገረውና ድራማ ጭውውት አድርገን ነው እያሳለፍን ያለ ነውና የኛም ልጆች ተጫውተው ድራማ ሰርተው እንዳያልፉ ኢየሱስ ዋጋ መክፈሉን በሕይወትም ጭምር በንግግርም ጭምር በአንደበትም ጭምር እየኖርን ማክበር አለብን ብዬ አስባለሁ። የእግዚአብሔር ሰው ተባረክ። በጣም በሚገርም መልስም እየሰጠኝ ያለውና ሶስተኛና የመጨረሻ ትንሣኤን ስናከብር ትኩረቶቻችንን በምን ላይ አድርገን ነው ትንሣኤን ማክበር አለብን? አመሰግናለሁ ጆሻ። ትኩረት ቅድም
መግቢያም አካባቢ ለመናገር ሞክሬያለሁና ያልተራራቁ ጥያቄዎች ናቸው እየተጠየቀ ያለው፣ እርስ በርስ የተያያዙ ናቸው። ስለዚህ ትኩረት በምን ላይ ማድረግ አለብን? አማኞች በተለይ የወንጌል አማኞች ትኩረትን በምን ላይ ማድረግ አለብን? ይህንን የሚያደምጥ የትም ያለው የምናገለግል የምንመራ ቤተክርስቲያን አሁን እድል አግኝተን እያገለገልን ያለን ሰዎች ኢየሱስ ክርስቶስ ትንሣኤ ሲመጣ፣ በዓሉ ሲመጣ፣ ልደቱ ሲመጣ በምን ላይ ነው ትኩረት ማድረግ አለብን? ይህንን አስተምረንም ቢሆን መክረን መቀየር የምንችልበትም ስለሆነ ትኩረት ማድረግ ያለብን ኢየሱስ በሰራው በመስቀል ስራ ላይ ነው። በመስቀል ስራ ላይ ነው። በከፈለው ዋጋ ላይ ነው። አሁንም ጥንቃቄ ማድረግ ያለብን እየሆነ ያለው የመብላትና የመጠጣት ጉዳይ እየሆነ ነው። ቤተክርስቲያን ላይ ድግስ፣ ቤት ደን ድግስ፣ እዛ ያለው ያዘጋጀነውና የበላነው ካለቃ በኋላ ከተማ ማምጣት፣ በመጠጣት በመብላት እያሳለፍን ያለ ነው። እነዚህ ነገሮች መጥፎ ባይሆንም በዓሉ የመጣው እነዛ ነገሮችን አክብረን ለማለፍ እንኳን አደረሳችሁ ብለን ለማለፍ ብቻ አይደለም። ለኛ ዋጋ የተከፈለበት ነው። መለኮት ስጋ የለበሰበት ነው። ኢየሱስ ክርስቶስ መስቀል ላይ ሲወጣ ሰማይ ዝምታን አልመረጠም። ምድር ጸጥ አላለም። አብ ጀርባን አላዞረም፣ አልጨከነም። ይሄ ጉዳይ የህይወት ጉዳይ ስለሆነ የኛም ትኩረት አብ በሰጠው በኢየሱስ ክርስቶስ ላይ በመስቀሉ ስራ ላይ በከፈረው ነገር ላይ ካልሆነ አደጋ ላይ ነን ያለ ነው። በዓሉን ብቻ አክብረን እናልፋለን። በላን፣ ጠጣን፣ ሄዳ እንደገና በዓመት አንዴ እዚህም ጋር በደንብ ማስታወስ አለብን። የኢየሱስ ክርስቶስ ትንሣኤ በዓልስ በዓመት አንዴ ነው ወይ ማክበር አለብን የሚሉ ጥያቄ መነሳትም አለበት ብዬ አስባለሁ። ሁል ጊዜ ክርስቶስ ሞትን ማሰብ አለብን። ሁል ጊዜ አሁን አንዳንድ ጊዜ በቤተክርስቲያን ላይ ስንመለከት የጌታ እራት ስነ ስርዓት ስንወስድ ሞትና ትንሣኤን የምናስብበት ነው። መነሳቱን የምናወራበት፣ ማምጣቱን የምንሰብክበት። ብዙ ሰዎች ከጌታ እራት አገልግሎት ርቀዋል። እንውስታለን ሲባል በቃ አማኝ አይመስልም፣ የቤተክርስቲያን አገልጋይ አይመስልም። ይሄ በእኛ ላይ ድካም አለ። እየተሳሰትን ነው። ብንመለስ ጥሩ ነው። በዚህ ከቀጠል ነው ልጆቻችን በዓሉን ብቻ ያከብራል እንጂ ኢየሱስ ላይ ትኩረት አድርጎ ማክበሩ እየቀነሰ መጥተው እኛ እንዳንወቀስ ጥንቃቄ ማድረግ አለብን ብዬ አስባለሁ። አመሰግናለሁ። እግዚአብሔር ሰው የመጨረሻ መጠቀለያ የሚሆኑን አንድ ነገር የሚጠይቅ የድሮ ለምሳሌ ጌታ ኢየሱስ በዚህ ምድር በነበረው ጊዜ ጾመዋል፣ ጸልየዋል። ለሰው የሚያስፈልገውን ሁሉ መንገዶች አሳይተዋል። ሐዋርያቶችም ይህንን ያደርጉት። ይህ ትንሣኤ በዓል ብዙ ጊዜ ያኔ አባቶቻችን ትንሣኤ በዓል ላይ ይጾማል፣ ይጸልያል። በብዙ ሁኔታ ነው ያሳልፉ የነበሩት። ዛሬ ይሄ አለ ወይ? እንደዚህ የምንቀጥል ከሆነ የክርስቶስን የመነጠቅ እድል ቤተክርስቲያን ታገኛለች ብላ ታስባለ? እስኪ ለዚሁ ነው የመጨረሻ እንትን ስለሆነ በዚህ ነገር ላይ መልስ እንድትሰጥ ፈልጋለሁ። አመሰግናለሁ። በዚህ ሰዓት ለእኛ ተግዳሮት ወይም ቻሌንጅ ከሆነብን ነገሮች አንዱ ቤተክርስቲያን ህዝብን ለጸሎት ትጠራለች። ለምሳሌ ዛሬ ስቅለት በዓል ነው። ብዙዎች ጠርታለች። እንጸልያለን፣ እናስባለን ብላለች። ብዙዎች ጊታራት ፕሮግራም አዘጋጅተዋል። ብዙዎች አስባል። ብዙዎችን ባለው ልክ አይደለም። እኛ በሌላ ጊዜ ጥሚ ብለን እንደምንሞላ አይደለም። ስንጠራ እየመጣ አይደለም፣ እያሰብን አይደለም። እኛ እንጆ ማድረግ እየለመድን ነው። በቃ ጉብኝት፣ መሄድ፣ ማያት፣ መራመድ ላይ ነው ትኩረት እያደረግን ያለ ነውና ትውልድ ትኩረት መስጠት አለበት፣ መጾም አለበት። ትውልድ ጾም ዝም ብሎ ጾም አይደለም። ብዙዎች እንደሚሉት ስለ ጾም ብቻ አውርተን የምንሄድበት ሳይሆን ክርስቶስን የምናስብበት። ለምሳሌ መንገድ እየሄድን ጾመን ከሆነ ዋጋ የለውም። እየሰራን ጾመን ከሆነ ዋጋ የለውም። መጾም ማለት ከምግብ መራቅ ብቻ ሳይሆን ሁሉንም ሁለንተናችንን ስብስብ አድርገን እግዚአብሔርን የምናደምጥበት፣ ንስሐ አስፈላጊ ከሆነ ንስሐ የምንገባበት፣ ይሄ ንስሐ የምንገባበት ጊዜ ነው። በነገራችን ላይ ይህንን አያይዤ የምናገረው ጦርነት አለ፣ ብዙ ዋጋ እየከፈልን ነው። እርስ በርስ የምንደጋገፍበት፣ ንስሐ የምንገባበት፣ ቤተክርስቲያን ከእንቅልፏ የምትነሳበት ጊዜ ነው። ግን አልተረዳንም። እየሆነ ላለው ነገር ጊዜ እየሰጠን አይደለም፣ ትኩረት እየሰጠን አይደለም። ያልፋል፣ እያለፈ አይደለም፣ እየተጎዳን ነው። እንደጋገፍ። ለጸሎት ስንጠራ ቅዱሳን መምጣት አለብን፣ መጾም አለብን። ከምግብ መራቅ ብቻ ሳይሆን ሁለንተናችን ለእግዚአብሔር አሳልፈን ሰጠን ሰብሰብ ብለን
መጾም አለብን። አብዛኛው ጊዜ እያሰበ ከሆነ ጴንጤዎች አይጾሙም አይጸልዩም ይላሉ። እኛ እንጾማለን እንጸልያለንም። የኛ ጾም ግን በአደባባይ አውርተን አይደለም እንደ ፋሪሳውያን። የኛ ጾም በአደባባይ አውርተን አይደለም። እኛ ምን ጾመው በአደባባይ ጾም ይዘናል በቃ እያልን ሳይሆን ኢየሱስ እንደተናገረ ወደ እልፍኝ ግባ በስውር የሚያይ አባቴ በግልጽ ይከፍላልና ወደ እልፍኝ ገብተህ ጸልይ አይደል የሚል እግዚአብሔር ቃል። ስለዚህ እኛ ከእግዚአብሔር ጋር በእልፍኝ ገብተን እንጸልያለን። በስውር የሚያይ አባት በግልጽ ይከፍላል። እኛ አዋጅ እናወጣም። አደባባይ ላይ የጾምን ነው ጾም ጸሎት ይዘናል ብለን እነዛ ፋሪሳውያን ሲያደርጉ የነበሩበት ባህሪ ስለሆነ በምድር ዋጋ ተቀብላችኋልና በሰማይ የለም አይደል ያለው ኢየሱስ። እንደዛ እናደርግም። እንጾማለን፣ መጾምም አለብን፣ እየጾምንም አለን። ስለዚህ ጾም ጸሎት ሲባል ስራ ሲባል ሰው እየጠፋ ስለሆነ መመለስ አለብን። ሲያጠቃልል እኛ የመጨረሻ ትውልድም ሰዎች ስለሆንን ኢየሱስ ይመጣል። ተነስቷል። ኢየሱስ ይወለዳል። ኢየሱስ ተብሎ ኢየሱስ ተወልዷል። ይሞታል ይነሳል ተብሎ ኢየሱስ ተነስቷል። ይሄዳል ይላል ለመጽሐፍ ቅዱስ። ሄዷል። ይመጣል የተባለው ኢየሱስ ክርስቶስ ይመጣል። የሚመጣውም ሩቅ አይደለም፣ አሁን በደጅ ነው። እንቀደስ፣ እንለይ ከዘረኝነት ወንጌልን ከሚያደበዝዝ የወንጌል ምስክርነት ከሚያጠፋ ክርስትናችንን ከሚያጠፋ ከዘረኝነት፣ ከጎሰኝነት፣ ከሙሰኝነት፣ ከመገፋፋት፣ ከመገዳደል እንውጣ። እኛ አማኞች ነን። እኔም አማኝ ነኝ ብለን አደባባይ ላይ እናወራለን፣ ወንጌል ይዘናል፣ በሳን እንሄዳለን። ግን እኛ ውስጥ ኪፋት አለ፣ አንዱ አንዱን ያሳድል፣ ሙስና አለ፣ እንበዳደል። ፍትህ ተዛብቷል። በዚህ ሰዓት አንድ ድሃ ፍትህን ማግኘት አይችልም። ትንሣኤ እያከበርን ፍትህንም እያሰብን ትንሣኤ እያከበርን ኢየሱስ ቦታ እየሰጠን ዋጋ እየሰጠን ኢየሱስም ስለሚመጣ የተዘጋጀን በቅድስና ማክበር አለብን ብዬ ጨርሳለሁ። ስናጠቃልል የእግዚአብሔር ሰው በጣም ነው የሚያመሰግነው። በጣም የሚገርም አገላለጽ ነው የገለጽከውና አሁን ነገሮቻችን እናጠቃልል። ሳምንት በጊዜ በሰላም እስከምንገናኝ ሰላም ከእናንተ ጋር ይሁን። በዓለም ዙሪያ ይህንን ያላችሁ ቅዱሳን በጌታ አመናችሁና ጌታ ኢየሱስን አምናችሁ የዳናችሁ በጌታ በኢየሱስ ስም በርትታችሁ እንድትጠባበቁ አሳስባችኋለሁ። ያላመናችሁ ደግሞ ወደ ክርስቶስ እንድትመጡ አሳስባለሁ። መልእክተኛ ፓስተር ጳውሎስ ይባላል። ጋዜጠኛ ደግሞ ወንጌላዊ ኢያሱ ይባላል። ካሜራንም ጭምር። ሰላም ለእናንተ ይሁን። እግዚአብሔር ይባርካችሁ። እናመሰግናለን። አሜን።